ተዋሂዶ ከተፈጸመን በኋላ ሁለት ባህሪ ነው ማለት የክርስቶስን የመጣበትን ዓላማ የሚጻረር ቃል ነው። ይሄን ዝም ብዬ አላልኩም። መጀመሪያ ክርስቶስ የመጣው ከኛ ጋር አንድ ለመሆን ነው። ስለዚህ አንድ ለመሆን የመጣን አምላክ መጥቶም ተለያይታል ብሎ መስበክ ይሄ የመጣበትንም ዓላማ ምን አለ ማለት ነው አለመረዳት ነው። ቃል የመጣው ጥንትም መራአዊው ከሙሽራው ትስብትን እኮ ሊዋሃዳት ሊወዳጃት እኮ ነው የመጣው። በፍቅሩ ቸርነት ሊወዳጅን የመጣን አምላክ መጥቶም ከኛ ከራቀ ምን ጥቅም አለው? የመጣው ሊያቀርበን አይደለም? ከመጣ ይቀር ደግሞ አልተወዳጀንም? መጥቶም ከኛ ከራቀ መጥቶም ትስብትን ሊዋሃዳት ካራቃት ምኑን አዳማይነት ከኛ እንዳንዱ ሆነ ተባለ። ታዲያ ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንደሱ ሆናል። ይኸውላችሁ እንደ አንዱ ሆነ ከተባለ ታዲያ እንደ አንዱ መሆን የሚገኝ ደግሞ በተዋሂዶ ነው። ሁለት ባህሪ ማለት የክርስቶስን ፍጹም መራዊና መራዊት ሆኖ የመጣውን የተዋሂዶ ሙሽርነትን የሚለያይ ህብረታዊነትን የሚነጣጥል ነው። ክርስቶስ የመጣ አምላክ የመጣ ርቀን የነበርን ከኛ ሊወዳጀን ነው፣ ከአካሉ አካል ሊያደርገን ነው። ሁለት ባህሪ ከሆነማ ምን ይደንቃል? ቀድሞስ በእነ አብርሃም ላይ በጸጋ ያድርባቸዋል ነበረ። ታዲያ ከሱ ምን ለተለየ? ሁለት ባህሪ ሆኖ መምጣት ካስፈለገውማ ምን ከመቤታችን ስጋ መንሳት አስፈልገው? በማድጋ ውሃን አድርጎ እንደማስወጣት ንስጥሮስ እንዳለው ቃል መጥቶ በስጋው ዝም ብሎ በጸጋ ብቻ አድሮ ለመሄድ ከሆነ ምን ችግር አለው? እነ ኤልያስ ነበሩ በጸጋ እግዚአብሔር ያደረባቸው፣ በእነሱ በኩል ለምን አያድነንም ነበር? ደሞስ ከእሳት መካከል ድል ያድርጎ ለነጻ ላወጣ በቅዱስ ገብርኤል ያድሮ ለምን አይመጣም ነበር? የክርስቶስ አመጣጥ በተዋሂዶነቱ ቀርቶ ሁለት ባህሪ ሆኖ መጣ ማለት ምን ያመጣል መሰላችሁ? በብሉይ ኪዳን ካዳነው የጸጋ ድህነቶች ምንም ልዩነት የለውም ማለት ነው። ምክንያቱም እንደ ንስጥሮስ ከሆነ ዳዊት በማሂደሩ ገብቶ እንደሚወጣ ሰው በቤት ውስጥ ገብቶ እንደሚወጣ ምንም አይነት ቃል ከስጋ ጋር የፈጸመው ባህሪያዊ ውህደት የለም ነው እያለ ያለ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ ምን ይላል? ከሰማይ ከወረደው በቀር አለ ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ጥያቄ እናንሳ። ያቺ ትስብት ያቺ ስጋ ይሄን እየተናገረች ያለችው ግን የት ነው? ምድር ላይ ነው። ምድር ላይ ሆና በሰማይ የሚኖር ምንድነው አለ? የሰው ልጅ ነው አለ። ያቺ ስጋ ምልአትነት ተነገረላት። አይገርማችሁ? ኦምኒ ፕሬዘንት ተነገረላት። ፉልነስ በሁሉ መኖር ተነገረላት። በገሊላና በኢየሩሳሌም ዞራ እያስተማረች እኔ የሰው ልጅ ያለሁት ሰማይ ነው አለች። ስለዚህ ያቺ ስጋ የቃል ገንዘብ ሁሉ ዝምድናዋ ሆኗል ማለት ተዛምደዋለች። ከአምላክነቱ ያስቀረባት ነገር የለም። ለምን ሁለት አድርጎ ያስቀራታል? የመጣው አንድ ሊሆናት አንድ ሊሆን የመጣን አምላክ ለምን ከኔ አትዋሃጅም ሊላት ይፈልጋል? በሰማይ የሚኖር የሰው ልጅ ነው አለ። ስለዚህ ቃል የስጋን ገንዘብ አድርጓል፣ ስጋም የቃልን ገንዘብ አድርጓል።